ይህ በብሉ ላብስ ሲስተምስ ዴቨሎፕመንት ተሰርቶ የቀረበው የስኩል ማኔጅመንት ሲስተም ነው። ICMS ይባላል። ICMS አክሮኒሙ አብሪቬሽኑ ኢንቴግሬትድ ስኩል ማኔጅመንት ሲስተም እንደማለት ነው። ዌብ ቤዝድ የሆነ ዌብ አፕ ነው ይሄ ስኩል ማኔጅመንት ሲስተም ማለት ነው። ዌብ ቤዝድ ነው ማለት ምን ማለት ነው? የተለያዩ አካላት አስተማሪዎች ሊሆኑ ይችላሉ፣ ተማሪዎች፣ ወላጆች፣ የአስተዳደር አካላት ባሉበት ቦታ ሆነው የሚያስፈልጋቸውን መረጃ ማግኘት ይችላሉ። መስራት የሚገባቸውን ስራ ሪሞትሊ መስራት ይችላሉ። ሲስተሙ በኢንተርኔት ኮኔክትድ የሆነ ስለሆነ ለኮሚኒኬሽን በጣም የሚያቀል ሲስተም ነው ማለት ነው። እዚህ ጋር ያለችውን URL በምናስገባበት ጊዜ ወደዚህ ፔጅ ይወስደናል። እዚህ ፔጅ ላይ አጠቃላይ ጀነራል የሆኑ ኢንፎርሜሽኖችን ስለ ሲስተሙ ማየት የምንችልበት የሲስተሙን ጥቅም የሚያስረዱ የተለያዩ ቴክስቶች ያሉበት ሆም ፔጅ ነው ማለት ነው። እዚህ ጋር ጌት ስታርትድ የምትል በተን አለች። እሷን ጌት ስታርትድ የምትለዋን በተን ክሊክ ስናደርግ እዚህ ጋር ክሬዴንሻል የምናስገባበት ቦታ ይመጣልናል ማለት ነው። ማንኛውም ስታፍ የትምህርት ቤት አካል ዋንስ ወደ ትምህርት ቤቱ ወደ ሲስተሙ አክሰስ ከተሰጠው በኋላ እዚች ጋር አካውንት ክሬት ማድረግ ይችላል። ክሬት አካውንት የምትለዋን በተን ክሊክ አድርገን እዚህ ጋር ኢንፎርሜሽኖችን ማስገባት እንችላለን። ለምሳሌ ፈርስት ኔም ለምሳሌ አበበ ብንለው፣ ላስት ኔም ከበደ። እንደዚህ አድርገን ብናስገባ ለምሳሌ ፓስወርድ ብንመርጥለት ፓስወርዱን ድጋሚ እንድናስገባ ያደርገናል። እንደዚህ አድርገን አስገብተን እንደ ተማሪ ብንመዘገብ ለምሳሌ ትምህርት ቤታችንን እንመርጥለታለን። እዚህ ጋር ለምሳሌ ICMS ስኩል ብናደርገው፣ ብራንቹን ሜን ካምፓስ ብናደርገው፣ ሳይን አፕ ብናደርግ ከዛ በኋላ አይዲ ይሰጠናል። እዚች ጋር እንደምታዩት ቺን አይዲ ይሰጠናል። እዚህ ፔጅ ላይ የተቀሩትን ኢንፎርሜሽኖች ሞልተን ግዴታ የሆኑት ኢንፎርሜሽኖች እንደዚህ አስትሪክስ አለባቸው። እነሱን ኢንፎርሜሽኖች ከሞላን በኋላ እዚህ ጋር ፊኒሽ ሬጅስትሬሽን የሚለውን ነገር ክሊክ እናደርጋለን ማለት ነው። እንደዛ ካደረገን በኋላ በሲስተም አድሚኑ አክቲቬት የዩዘር ማኔጅመንት የሚሰራው ሰው አክቲቬት በሚደረግልን ጊዜ እዚህ ጋር ቅድም ሲስተሙ የሰጠን አይዲ አለ። እሱንና ያስገባነውን ፓስወርድ አስገብተን ሎጊን ማድረግ እንችላለን ማለት ነው። አሁን የምገባበት አካውንት የስታፍ አካውንት ነው። እንደ የአድሚንም አክሰስ ያለው ነው። የኮኦርዲኔተርም የዩዘር ማኔጅመንትም አክሰስ ያለው አካውንት ነው። ይህን አካውንት አስገባለትና ሎጊን እንለዋለሁ ማለት ነው። ኦልሬዲ ሴቭ የተደረገ ጉግል ክሮም ላይ አካውንት ነው። ሎጊን እንለዋለሁ። ሎጊን በማደርግ ጊዜ ወደዚህ ወደ አድሚን ፔጅ ይወስደኛል። እዚህ ጋር እንደምታዩት የአክሰስ ኮንትሮል ፔጅ ነው። አክሰስ ኮንትሮል ላይ ቅድም እንዳልኳችሁ ስኩል ኮኦርዲኔተር የሚባል ሮል አለው ሲስተሙ። ዩዘር ማኔጅመንት የሚባል ሮል አለው። ፋይናንሻል ዴታ የሚባል ሮል አለው ማለት ነው። እዚህ ለምሳሌ ዩዘር ኮኦርዲኔተር በኋላ እናየዋለን። ኮኦርዲኔተር ምንም እንደሚሰራ እሱ ላይ ሰው አሳይን ማድረግ ብንፈልግ፣ ሪሙቭ ማድረግ ብንፈልግ እንደ ሱፐር አድሚን እንችላለን ማለት ነው። ይሄ የአድሚኑ ፔጅ ነው። ለምሳሌ ዩዘር ማኔጅመንት ላይ የሚሰሩ ሰዎች ለዚህ ለአድሚን ፔጅ አክሰስ የላቸውም። ፕራክቲካሊ ደግሞ ዩዥዋሊ ምናልባት አንድ ወይ ሁለት ሰው እዚህ ጋር ሱፐር አድሚን የመሆን አክሰስ ይኖረዋል ማለት ነው። ለኤግዛምፕል ግን አድሚኑ ራሱ ለምሳሌ እዚህ ጋር ስታፍ 4 አለ። እዚህ ጋር ስታፍ 4 እንደ ኮኦርዲኔተርም ለፋይናንሻል ዴታም ለዩዘር ማኔጅመንትም አክሰስ ሰጥተነዋል ማለት ነው። ለሳምፕል ለማሳየት ስለሆነ ማለት ነው። ግን ዩዥዋሊ የሚመከረው ጥሩ ፕራክቲስ የሚሆነው ለእያንዳንዱ ኤሪያ የተለያየ ሰው አሳይን ማድረግ ነው።
ከዛ በኋላ ለአካውንታቢሊቲም የተመቸ አሰራር ይሆናል ማለት ነው። ሶ እዚህ ጋር ለምሳሌ ይህንን ስታፍ ሪሙቭ ብናደርገው ይሄ ሮል ከዚህ ስታፍ ተነጠቀ ማለት ነው። ይሄ ስታፍ ኖ ሎንገር ሃቭ ማለት የኮኦርዲኔት የማድረግ ሮል አይኖረውም ማለት ነው። ሌላ ስታፍ ደግሞ አድ ለማድረግ እዚህ ጋር አድ ብለን ከተመዘገቡት እና አፕሩቭ ከተደረጉት ዩዘሮች መካከል ለምሳሌ ስታፍ 7ን ብንመርጥ አሳይን ብናደርግ ይሄ ስታፍ በአካውንቱ ሎጊን አድርጎ በሚገባ ጊዜ ኮኦርዲኔተር የመሆን አክሰስ ይኖረዋል ማለት ነው። በተመሳሳይ ዩዘር ማኔጅመንት እና ፋይናንሻል ዳታ ላይም ሰውን በዚህ መልኩ አሳይን እናደርጋለን ማለት ነው። ሶ ከስር ያለው የፔመንት ኢንፎርሜሽን ምን ሞላበት ፔመንት መከፈሉ የምናከታተልበት ነው ማለት ነው። ሶ እዚህ ጋር ለምሳሌ ለፕሪኬጂ ሬጅስትሬሽን ምን ያህል ብር ይከፈላል የሚለውን ሞላለን። ለምሳሌ 1000 ብር ከሆነ የሚከፈለው ሬጅስትሬሽን መንዝሊ ለምሳሌ መንዝሊ 2000 ቢከፈል ኳርተርሊ 5000 ይሰራልናል። ይርሊ 20000 እንዲሆን አድርጎ ይሰራልናል ማለት ነው። ሶ ይሄ ነገር ኤዲተብል ነው፣ እንደ የትምህርት ቤቱ ኮንቴክስት መቀየር ይችላል ማለት ነው። እዚሁ አድሚን ፔጅ ላይ ሌሎች የምናያቸው ነገሮች ምንድናቸው? ለምሳሌ የስቱደንት ኢንፎርሜሽንን ማየት እንፈልግ እዚህ ጋር ግሬድ ሌቭል እንመርጥበታለን። ሶ ግሬድ ስቱደንት የሚለውን ክሊክ ካደረግን በኋላ ለምሳሌ የአንደኛ ክፍል ተማሪዎችን ዝርዝር ዳታ ብንፈልግ የአንደኛ ክፍል ተማሪዎች ዳታ ይመጣልናል ማለት ነው። ሶ በዚህ መልኩ የአንደኛ ክፍል ተማሪዎች ዳታ መጣ። ሶ እያንዳንዱ ስቱደንት ይሄን ይመስላል። ሶ ክሊክ በምናደርግበት ጊዜ ዲቴይል የሆነው የተማሪው መረጃን በዚህ መሰረት ማየት እንችላለን። ምናልባት ፎቶ አፕሎድ የተደረገ ካለ እዚህ ጋር የተማሪ ፎቶ ይገባል። እያንዳንዱ ዝርዝር ኢንፎርሜሽን ስለ ተማሪው ማግኘት እንችላለን ማለት ነው። በተመሳሳይ የስታፎችንም ኢንፎርሜሽን በዚህ መሰረት ማግኘት እንችላለን ማለት ነው። ወላጆችንም እንደዛ። ሶ በዚህ መሰረት ይሄ ጀነራሊ አድሚን ፔጅ ዲቴይል ምን